አንድ ታሪካዊ ምስጢር የጊዛ ፒራሚዶችን ማን ገነባቸው? ከ4500 ዓመታት በፊት የተገነቡ እነዚህ ግዙፍ ፒራሚዶች እስከ ዛሬ ድረስ ዓለምን ያስደንቃሉ፣ ያስደምማሉ። ግን ትልቁ ጥያቄ አሁንም አለ። እነማን ገነቧቸው? እንዴትስ ገነቧቸው የሚለው ነው። የትውልድ ጥያቄ ዛሬም ጥያቄ ሆኖ ቀጥሏል። የግብፅ ጊዛ ፒራሚዶች በዓለም ላይ ካሉ እጅግ ድንቅ ሕንፃዎች መካከል ይገኛሉ። ትልቁ ፒራሚድ በመጀመሪያው 146 ሜትር ያህል ከፍታ ነበረው። እናም በሚሊዮኖች የሚቆጠሩ የድንጋይ ክምችቶች ተሳፍረውበታል። ለብዙ ዘመናት አንዳንድ ሰዎች እነዚህን ፒራሚዶች ሰዎች ሊገነቡ አይችሉም በጭራሽ በማለት ከውጭ ፕላኔቶች የመጡ ፍጥረታት ወይም የጠፋው ስንጣሌ እንደገነባቸው ያምኑ ነበር። ምን ያደርጋል፣ እምነት ብቻ። ነገር ግን የአርኪኦሎጂ ጥናቶች እንደሚያመለክቱት የሰራተኞች መኖሪያ፣ የሥራ መሳሪያዎች፣ የምግብ ቅሪቶች እናም የሰዎች ወይም የሰራተኞቹ መቃብርን አግኝቷል። ይህም ፒራሚዶቹ በብቃት ባላቸው የጥንት ግብፃውያን ሰራተኞች በእቅድ በጋራ ጥረት እናም በዘመኑ ቴክኒኮች እንደተገነቡ ያመለክታል። ሆኖም በጣም ከባድ የድንጋይ ብሎኮችን በትክክል እንዴት እንዳንቀሳቀሱናም እንዴት እንዳኖሯቸው የሚለው ጥያቄ አሁንም በሳይንቲስቶች መካከል መልስ ያልተገኘለት የሚወያዩበት ታሪካዊ ምስጢር ነው። ታሪካዊ ምስጢሮች ጉጉታችንን ያነሳሳሉ። ነገር ግን እውነቱን የሚያሳየው ሁል ጊዜ ማስረጃ ነው። ስለዚህ ያላችሁን ዕውቀት ያጋሩን። መማር በጣም እንወዳለን። እናመሰግናችኋለን። ሳኮል ሬዲዮ 90.62 እስከ መጨረሻው ድረስ ስለተከታተላችሁን እጅግ አድርገን እናመሰግናለን። መልካም ጊዜ ይሁንላችሁ።